ኮምፒውተራችሁ በጣም እየዘገየ አፕሊኬሽን ስትከፍቱ ወይም ጌም ስትጫወቱ ላግ እያደረገ አስቸግሯችሁ ያውቃል? እንግዲያውስ ኮምፒውተራችሁን ልክ አዲስ ስትገዙ እንደነበረው እንዲሰራ ከፈለጋችሁ ትክክለኛ ቪዲዮ ላይ ናችሁ ማለት ነው። ይህ ቪዲዮ ዊንዶውስ 11ን እየተጠቀማችሁ ላላችሁና ዊንዶውስ 11ን ላልጫናችሁ እንዴት ዊንዶውስ 11ን ክሊን ኢንስቶል ማድረግ እንደምንችልና ከጫናችሁም በኋላ አላስፈላጊ ሴቲንጎች፣ አላስፈላጊ አፖችና ቴሌሜትሪዎችን እንዴት ማጥፋትና የተሻለ ፍጥነት ማግኘት እንደምችሉ እናያለን። ወደ ቪዲዮ ከመግባታችሁ በፊት የምትፈልጉት ፋይል ኦር ደግሞ ቪዲዮ ካለ ወደ ኤክስተርናል ዩኤስቢ ሊሆን ይችላል ኤስኤስዲ ባክአፕ ማድረጋችሁ እንዳትረሱ። ምክንያቱም ክሊን ኢንስቶል ስናደርግ ሙሉ ለሙሉ ነው የምናጠፋው ማለት ነው። በቀጥታ ወደ ቪዲዮ እንገባለን። በመጀመሪያ የሚያስፈልጋችሁ ነገር ወደ ብራውዘራችሁ ትሄዱና ዊንዶውስ 11 ዳውንሎድ ብላችሁ ሰርች ስታደርጉ የሚመጣላችሁን የመጀመሪያውን ሊንክ ክሊክ ታደርጉታላችሁ፣ microsoft.com የሚለውን። ከዛ ትንሽ ወደ ታች ስክሮል እንዳደረጋችሁ ሰሌክት ዳውንሎድ የሚለውን ትነኩና ዊንዶውስ 11 መልቲ ኤዲሽን የሚለውን ትመርጡና ኮንፊርም ትሉታላችሁ። ከዛ ቹዟን የሚለው ጋር ክሊክ አድርጋችሁ ቋንቋ ትመርጣላችሁ፣ ኮንፊርም ትሉታላችሁ። ከዛ እንደዚህ 64 ቢት ብሎ ዳውንሎድ ያመጣልኛል። በተኑን ክሊክ አድርጌ ዳውንሎድ ማድረግ ጀምራለሁ። እንደዚህ ላርጅ ፋይሎችን እኔ ብዙ ጊዜ ብራውዘር ተጠቅሜ ዳውንሎድ አላደርግም። ለምን? አንደኛ ነገር በጣም ስሎ ነው። ሁለተኛ ነገር ደግሞ ቢቋረጥባችሁ ዳውንሎድ የምታደርጉት ነገር ማስቀጠል አትችሉም ማለት ነው። ሶ እኔ የምጠቀመው ፍሪ ዳውንሎድ ማናጀር ይባላል። ዳውንሎድ ማናጀር ማንኛውም መጠቀም ትችላላችሁ። በፍሪ ዳውንሎድ ማናጀር ዳውንሎድ ለማድረግ ራይት ክሊክ አድርጋችሁ እንደምትጠቀሙት ብራውዘር እዚህ ጋር ኮፒ ዳውንሎድ ሊንክ የሚል ሊያመጣላችሁ ይችላል። እኔ ጋር አላመጣልኝም። ሶ ፉል ዳውንሎድ ሂስትሪ የሚለው ላይ ገባና እዚህ ጋር የኮፒ ምልክቷን ይጫናታለሁ። ከዛ ፍሪ ዳውንሎድ ማናጀር ላይ ገብቼ አድ ዳውንሎድ የሚለው ላይ ክሊክ አድርገውና ራሱ ሊንኩን ፔስት ያደርግልኛል። ኦኬ እለዋለሁ ማለት ነው። የፍሪ ዳውንሎድ ትልቁ ጥቅም ልክ እንደዚህ ሲያመጣላችሁ ዳውንሎድ ትሉታላችሁ። የፍሪ ዳውንሎድ ትልቁ ጥቅም ማስቀጠል ትችላላችሁ በየትኛውም ሰዓት እና በጣም ፈጣን ነው። ፓራሌል ዳውንሎዲንግ ኢኔብል የተደረገበት ሴቲንግ ስለሆነ በጣም ፈጣን ነው ሲያወርድ። ሶ እንደዚህ ላርጅ ፋይል የምታወርዱ ከሆነ እንደዚህ ዳውንሎድ ማናጀር ብትጠቀሙ ሞር ኢፊሽንት ነው ማለት ነው። በመቀጠል ሩፈስን ታወርዳላችሁ። ሩፈስ ምንድነው? ቅድም ያወረዳችሁትን ዊንዶውስ 11 ኢሜጅ ወደ ቡቴብል ዩኤስቢ ይቀይርላችኋል ማለት ነው። ሩፈስ ዳውንሎድ ብላችሁ ሰርች ስታደርጉ የሚመጣላችሁን የመጀመሪያውን ሊንክ ክሊክ ታደርጉትና ከዛ እዚህ ጋር ዳውንሎድ የሚለውን ከላይ ትነኩታላችሁ። ከዛ እዚህ ጋር የመጀመሪያውን ዳውንሎድ ታደርጉታላችሁ ማለት ነው። ከዛ ልክ ዳውንሎድ አድርጎ ሲጨርስ ወደ ፋይል ማናጀራችሁ ትሄዱና ዩኤስቢያችሁን ሰኩና ሩፈስን ራን ታደርጉታላችሁ ማለት ነው። ዊንዶውስ 11ን ስጭኑ መስፈርቶች አሉ። ከዛ ውስጥ ቲፒኤም 2.0 ሴኩሪቲ ሰፖርት ማድረግ አለበት። ራማችሁ 4GB እና ከዛ በላይ መሆን አለበት። ፕሮሰሰራችሁ ደግሞ 1 ጊጋሄርዝ እና ከዛ በላይ መሆን አለበት። እነዚህ ማሟላት ካልቻላችሁ ዊንዶውስ 11ን አሳያችኋለሁ እንዴት እንደምጭኑ። ኢቨን እነዚህ ኦልደር ኮምፒውተርም ካላችሁ፣ ነገር ግን በጣም ስሎ ነው የሚሆነው ማለት ነው። ኦልደር ሲፒዩ እና ራማችሁ ከ4GB እና ከዛ በታች ከሆነ ሌላ ታይኒ 11 የሚባል በጣም ስሞል የሆነ አይኤስኦ ኢሜጅ አለ። ዊንዶው 11 ነው፣ ነገር ግን አላስፈላጊ አፖች፣ አላስፈላጊ የሲስተሙ ፋይሎች እና በጣም ሎወር የሚባል 1GB እስከ 2GB ነው ራማችሁ የሚጠቀሙ ማለት ነው። ነገር ግን ዊንዶውስ 11 ኦፊሻል አይኤስኦን እጭናለሁ በ4GB ላይ ካላችሁ ሚኒመም ዊንዶውስ 11 ራሱ የሚጠቀመው 4GB ነው ማለት ነው። ሶ ይህንን ነገር ኦልደር ፒሲ ካላችሁ ታይኒ 11ን ሪከመንድ አደርጋችኋለሁ። ስለዛ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮመንት ሴክሽን ላይ አስቀምጡልኝ። ከዛ ሩፈስን ራን ታደርጉታላችሁ። ከዛ እንደዚህ ዩኤስቢያችሁን ከላይ ዲቫይስ ብሎ ያመጣላችኋል ማለት ነው። ከዛ እዚህ ጋር ዲስኮር አይኤስኦ ኢሜጅ የሚለው ላይ ትተውታላችሁ፣ ዲፎልቱ ነው። ከዛ ሰሌክት የሚለውን ተጭናችሁ ቅድም ያወረዳችሁትን ዊንዶውስ 11 ክሊክ ታደርጉና ኦፕን ትሉታላችሁ። ከዛ እንደዚህ በቢጫ ራይት ያመጣላችኋል። ከዛ እዚህ ጋር አምጥታችሁ ስታንዳርድ ዊንዶው ኢንስቶሌሽን ላይ ትተውታላችሁ። እዚህ ጋር እናንተ የምትጠቀሙት ዩኤፍአይ ከሆነ ጂፒቲ ላይ ትተውታላችሁ። ባዮስ ከሆነ ኤምቢአር ላይ። የእናንተ ሲስተም የቱን እንደሚጠቀም ለማወቅ ከፈለጋችሁ ወደ ሰርች ባራችሁ ላይ መታችሁ ሲስተም ኢንፎርሜሽን የሚለውን
ኦፕን ትሉታላችሁ። ከዛ እዚህ ጋር ባዮስ ሞድ የኤፍአይ ከሆነ የሚጠቀመው ጂፒቲ ነው ማለት ነው። ባዮስ ሞዱ ባዮስ ካላችሁ ግን የምትጠቀሙት ኤምቢአር ነው ማለት ነው። እኔ የኤፍአይ ስለምጠቀም ጂፒቲ ላይ ተዋለው ማለት ነው። ባዮስ ሞዳችሁ ባዮስ ከሆነ ኤምቢአር ላይ ትተውታላችሁ። እኔ ጂፒቲ ላይ ተዋለው። ከዛ እዚህ ጋር ቮሊዩም ሌበል የሚለው ላይ የዩኤስቢያችሁን ፎርማት ከተደረገ በኋላ የሚኖረውን ስም ነው። የፈለጋችሁትን መጻፍ ትችላላችሁ። እኔ ጀስት ዊንዶውስ አይሶለዋለሁ። ከዛ ፋይል ሲስተሙን ኤንቲኤፍኤስ ላይ ተዋለው፣ ምክንያቱም ዊንዶውስ የሚጠቀመው ኤንቲኤፍኤስ ስለሆነ። ከዛ ስታርት ማለት ነው። ከዛ እዚህ ጋር ነው በጣም ወሳኙ ነገር። እዚህ ጋር ምንድነው የሚያደርግላችሁ? ቅድም የነገርኳችሁን ሪኳየርመንቶች ሪሙቭ ያደርግላችኋል ማለት ነው። እንዳትጠየቁ ሁለቱን ቲክ ያደርግላችኋል ባይ ዲፎልት። ክሬት ሎካል አካውንት ዊዝ ዩዘር ኔም የሚለውን የምትፈልጉትን ስም ታስገቡለታላችሁ። እሱንም ቲክ አድርጉ። በዛ ስም ክሬት እንዲደረግላችሁ የምትፈልጉትን ስም። ቢትሎከርንም አልፈልገው። ቢትሎከር ማለት ሴስዲያችሁን ብሎክ ማድረጊያ መንገድ ነው ማለት ነው። ቢጠፋ ወር ቢሰረቅባችሁ ጀስት ያንን የሴስዲያችሁን ወስዶ ሌላ ፒሲ ውስጥ ጨምሮ መጠቀም አይችልም ማለት ነው፣ ፓስዋርዱን እስካላወቀው ድረስ። ከዛ ኦኬ ለዋለሁ። ከዛ እዚህ ጋር ፎርማት ይደረጋል ይላል። ኦኬ ትሉታላችሁ። መጀመሪያ ዩኤስቢያችሁ ላይ የምትፈልጉት ፋይል ካለ ባካፕ ማድረጋችሁ እንዳረሱ። ከዛ ክሊር ማድረግና አይሶን ክሬት ማድረግ ይጀምራል። ትንሽ ታገሱት፣ ሰዓት ይወስዳል። A few moments later ከዛ ልክ ስጨርስ እንደዚህ ሬዲ ብሎ ግሪን በተን ያመጣላችኋል። እዚህ ጋር ስታርት ካላችሁ እንደ አዲስ ነው የሚያስጀምርባችሁ። ስታርት እንዳትሉት ክሎዝ ብላችሁ ትወጣላችሁ። ክሊን ኢንስቶል በምታደርጉ ሰዓት ድራይቨራችሁ ላይሰራ ይችላል። አንዳንድ የሚያስፈልጓችሁ ድራይቨሮች አሉ። ከዛ መሀል ዋይፋያችሁ ላይሰራ ይችላል ማለት ነው። ዋይፋያችሁ ካልሰራ ደግሞ አፕዴት ማድረግ የማችሉም ትንሽ ያስቸግራችኋል ማለት ነው። ሶ ያንን ለማድረግ መጀመሪያ የዋይፋይ ድራይቨር ማውረድ አለብን ማለት ነው። ወደ ብራውዘራችሁ ትገቡና እንደምትጠቀሙት የላፕቶፕ አይነት እኔ ኤችፒ ስለምጠቀም ሰፖርት አሲስታንት ላይ ነው የምናገኘው። ከዛ የሚመጣልኝ የመጀመሪያው ሊንክ ክሊክ አድርገውና ሶፍትዌርስ ኤንድ ድራይቨርስ የሚለውን ክሊክ አድርገዋለሁ። ከዛ ላፕቶፕ ከሆነ ላፕቶፕ፣ ዴስክቶፕ ከሆነ ዴስክቶፕ። ከዛ እዚህ ጋር ሞዴል ነምበሩን ታስገባላችሁ። የኔ ኤችፒ ኤሊትቡክ 840 G7 ነው። ከዛ እንዲህ ሲያመጣልኝ ክሊክ አድርጌ ከዛ እዚህ ጋር ኦፕሬቲንግ ሲስተማችሁን ትመርጣላችሁ። እኛ የምንፈልገው ለዊንዶውስ 11 ስለሆነ ዊንዶውስ 11 እንመርጣለን። እዚህ ጋር 24H2 የሚለውን ትመርጣላችሁ የመጨረሻውን። ከዛ ሰሚት ማለት ነው። ከዛ ወደ ታች ትንሽ ስክሮል እንዳደረጋችሁ ድራይቨር ኔትወርክ ላይ ኢንቴል WLAN ድራይቨር የሚለውን ዳውንሎድ ታደርጉታላችሁ ማለት ነው። እናንተ ጋር ሊለያይ ይችላል። ለእኔ የኢንቴል ዋይፋይ ቺፕ ስለምጠቀም ነው ኢንቴል ብሎ ያመጣልኝ። ዳውንሎድ ካደረጋችሁ በኋላ ኮፒ አድርጋችሁ ወደ ዩኤስቢያችሁ ሄዳችሁ አዲስ ፎልደር ክሬት ታደርጋላችሁ ማለት ነው። እኔ ጀስት ድራይቨር ስለዋለሁ። ከዛ እዚህ ጋር ፔስት ማድረግ ነው። ከዛ በመቀጠል ኮምፒውተራችሁን ሪስታርት አድርጉትና እንደምትጠቀሙት ኮምፒውተር ይለያያል። ቡት ሜኑ ላይ ትገባላችሁ ማለት ነው። ስክሪን ላይ እንደምታዩት እኔ የምጠቀመው ኤችፒ ስለሆነ F9 ነው የምጫነው ማለት ነው። F9 የማይሰራላችሁ ከሆነ ስኬፕን ጫናላችሁ። ሪስታርት በምታደርጉ ሰዓት ሙሉ ለሙሉ ስክሪኑ ላግ በሚሆን ሰዓት F9ን በፍጥነት ትጫናላችሁ ማለት ነው። እንደምትጠቀሙት ካምፓኒ ይለያያል። ልክ በፍጥነት በምጫን ሰዓት እንደዚህ ኢንተሪንግ ቡት ሜኑ የሚል ያመጣልኛል ማለት ነው። ከዛ ሁለተኛ ላይ ያለውን የዩኤስቢ ስቲካችሁን ትመርጡለታላችሁ። ከዛ እዚህ ጋር ራሱ ቋንቋውን እንግሊዘኛ አድርጎ ያስቀምጣል። ኔክስት ነው ምለው። ከዛ ኢንስቶል ዊንዶውስ 11 ቲክ መደረጉን ቼክ አድርጉ። አግሪ ትሉትና ኔክስት ማለት ነው። ከዛ እዚህ ጋር አክሴፕት ትሉታላችሁ። እዚህ ጋር በጣም ወሳኝ ነገር ነው። ዲስክ 0 ማለት የኮምፒውተራችሁ ኤስኤስዲ ነው። ዲስክ 1 የሚለው ደግሞ የዩኤስቢያችሁ ነው ማለት ነው። ሶ የዩኤስቢያችሁን መሰካታችሁን ቼክ አድርጉ። ከዛ ዲስክ 0 ላይ ያሉትን በሙሉ ፓርቲሽን 1 2 3 የሚሉትን ክሊክ እያደረጋችሁ ዲሊት ማድረግ ነው ማለት ነው። እዚህ ጋር ዲሊት ፓርቲሽን የሚለውን ትጫኑታላችሁ ክሊክ እያደረጋችሁ። ከዛ እንደዚህ አንድ አንአሎኬትድ ስፔስ ብሎ ያመጣላችኋል ማለት ነው። በመጨረሻ ዲስክ 0 ላይ አንድ አንአሎኬትድ ስፔስ ነው የሚቀረው ማለት ነው። ዲስክ 1 የሚለውን አትነኩትም። ከዛ ኔክስት ትሉታላችሁ። ኢንስቶል ማድረግ ይጀምራል ማለት ነው። ትንሽ ሰዓት ይፈጅባችኋል፣ ታገሱት።
A few moments later. 3-4 ሪስታርት ካደረገ በኋላ ከፍትላቸዋል። ከዛ እዚህ ጋር ዩናይትድ ስቴትስ ላይ እተዋለሁ የሰለዋለሁ። ከዛ ኪቦርዱን የሚሰለዋለሁ እዚህ ጋር ስኪፕ ብለዋለሁ። ከዛ እዚህ ጋር ነው ወሳኙ ነገር አይ ዶንት ሃቭ ኢንተርኔት ነው የምለው ማለት ነው። ካገናኛችሁት ኔትወርካችሁን የማይክሮሶፍት አካውንት ክሬት አድርጉ ስለሚላችሁ ትንሽ ፕሮሰሱን ያዘገይባችኋል ማለት ነው። ሶ አይ ዶንት ሃቭ ኢንተርኔት እለዋለሁ። ከዛ እዚህ ሁሉንም አጠፋቸዋለሁ ምክንያቱም እነዚህ ቴሌሜትሪ ይባላሉ ማለት ነው። ቴሌሜትሪ ማለት የምታደርጉትን እንቅስቃሴ ለማይክሮሶፍት ካምፓኒ በየደቂቃው ስክሪንሻታችሁን እያነሳ የምትጽፉትን የማያስፈልጉ መረጃዎችን ለማይክሮሶፍት ነው ሼር የሚያደርግ። ይህም ምናችሁን ይጎዳል ብትሉ አንደኛ ሪሶርሳችሁን ይጠቀማል ማለት ነው። ለነሱ ስክሪንሻት እያደረገ በሚልክ ሰዓት ሲፒዩአችሁና ራማችሁን ይጠቀማል። ሁለተኛ ፍጥነታችሁ ላይ ኢምፓክት አለው ማለት ነው። ሶ እነዚህን ነገሮች በሙሉ አጥፏቸው። ከዛ አክሴፕት እለዋለሁ። በመጨረሻም እንደዚህ ይከፍትልኛል ማለት ነው። ቅድም ባስገባችሁት ስም ነው የሚከፍትላችሁ። እንደዚህ አይነት ነገር በነገራችሁ ላይ ስታደርጉ ቻርጅ ማድረጋችሁ እንዳትረሱ። ከዛ እንደዚህ ይከፍትላችኋል። በመጀመሪያ ከከፈተልኝ ምንድነው ማድረገው ወደ ሴቲንጋችሁ ትሄዱና አፕዴት ማድረግ ነው ማለት ነው። ዊንዶውስ አፕዴት ላይ ትገባላችሁ። ከዛ እዚህ ጋር ኢንስቶል ራሱ ያስጀምርላችኋል። ኦር ደግሞ ካላስጀመረ ከላይ ኢንስቶል ላይ የሚለውን ክሊክ አድርጋችሁ ታስጀምሩታላችሁ። አፕዴት ማድረግ በጣም ወሳኝ ነገር ነው። በተለይ ክሊን ኢንስቶል ካደረጋችሁ በኋላ አንዳንዴ ልክ ክሊን ኢንስቶል ካደረጋችሁ በኋላ ድምጽ ምናምን ላይሰራ ስለሚችል አድቫንስድ ኦፕሽን የሚለው ላይ ትገቡና ኦፕሽናል አፕዴትስ ላይ እዚህ ጋር ድራይቨር አፕዴት የሚለውን ክሊክ አድርጋችሁ እዚህ ጋር የምታዩትን ነገር በሙሉ ቲክ አድርጋችሁ ዳውንሎዲንግ ኢንስቶል ትሉታላችሁ ማለት ነው። ከዛም በመቀጠል ዊንዶውስ ልክ ስጭኑ በጣም ብዙ አላስፈላጊ አፖችን ከራሱ ከይዞ ይመጣል። እነዚህም ፐርፎርማንሱ ላይ በጣም ኢምፓክት አላቸው ማለት ነው። እና ዊንዶውስ 11 አብዛኛውን ጊዜ ስሎ እንዲሆን የሚያደርጉት እንደዚህ አይነት ነገሮች ናቸው ማለት ነው። ከዛ ማይክሮሶፍት ኤጅ ላይ ትሄዱና ክሪስ ታይተስ ብላችሁ ሰርች ታደርጋላችሁ። ክሪስ ታይተስ ቱል የሚለው ከዛ christitus.com ላይ ዊንዶውስ ዩቲሊቲ የሚለውን ክሊክ ታደርጉታላችሁ። ከዛ ወደ ታች ትንሽ ስክሮል እንዳደረጋችሁ ዋን ኮማንድ የሚለውን እዚህ ጋር ኮፒ ታደርጓታላችሁ። ከዛ ስታርት ሜኑዋችሁን ራይት ክሊክ አድርጋችሁ ተርሚናል አድሚን የሚለውን ክሊክ ታደርጉታላችሁ። ከዛ ቅድም ኮፒ ያደረጋችኋትን እዚህ ጋር ፔስት ማለት ነው። ከዛ ኢንተር ትሉታላችሁ። ምንድነው የክሪስ ታይተስ ዩቲሊቲ ማለት? ዲብሎተር ነው። ዲብሎተር ማለት አላስፈላጊ ዊንዶውስ 11 ይዟቸው የሚመጡ አላስፈላጊ ሴቲንጎች፣ ፐርፎርማንሳችሁን የሚገሉ ነገሮችን ማስወገጃ ቱል ነው ማለት ነው። በጣም አሪፍ ቱል ነው። ከዛ ወደዚህ ልክ እንደዚህ ሲያመጣላችሁ ተመለሱና እዚህ ጋር ቲክስ የሚለው ላይ ትገባላችሁ። ከዛ እዚህ ጋር ስታንዳርድ የሚለውን ትመርጡለታላችሁ። ከዛ ራሱ ቲክ ያደርጋላችኋል ማለት ነው አላስፈላጊ የሚባሉ። እዚህ ጋር ወደ ታች ትንሽ ስክሮል አድርጌ አድቫንስ ላይ የማልጠቀማቸውን ቲክ አደርጋለሁ። እኔ ኤክስቦክስ ጌሚንግ ኮምፖነንትን አልጠቀምም፣ እሱንም ዋን ድራይቭንም አልጠቀምም፣ ቲክ አደርጋቸዋለሁ። ማይክሮሶፍት ኤጅን ባታጠፉት ተመራጭ ነው። ዊንዶውስ 11 እየተጠቀማችሁ እዚህ ጋር መጥቼ ዲሴብል ባክግራውንድ አፕስ እለዋለሁ። እሱ ባክግራውንድ ላይ ራን የሚያደርጉ አፖችን ያጠፋልኛል። አትሊስት ሪሙቭ ከማደርገው ኤጅን ምንድነው ማደርገው ኤጅ ዲብሎት የሚለውም እመርጥለታለሁ ማለት ነው። ዲብሎት ማለት ባክግራውንድ ላይ እንዳይሰራ እና ደግሞ አላስፈላጊ የሚባሉ ሰርቪሶችን ዲሴብል ያደርግልናል። ከዛ እዚህ ጋር መጥቼ ራን ትዊክስ እለዋለሁ። ራን ያደርግልኛል ማለት ነው። ሲስተም ሪስቶር ክሬት ያደርግላችኋል። ምናልባት እናንተ ማትፈልጉት ቼንጅ እንኳን ቢፈጠር ወደ ኋላ ተመልሳችሁ እንደ መጀመሪያ እንደነበረው መመለስ ትችላላችሁ ማለት ነው። ከዛ ሲስተም ሪስቶር ክሬት ካደረገ በኋላ ያስጀምርላችኋል። እዚህ ጋር ኦኬ ትሉታላችሁ። ልክ ሲጨርስ ትዊክስ አር ፊኒሽድ ብሎ ያመጣላችኋል። ከዛ ወደ ሚኒ ዩቲሊቲ ላይ ተመለሱና እዚህ ጋር ክሊር አድርገዋለሁ ሰሌክት የተደረገውን። ከዛ አፕዴትስ ላይ እገባለሁ። እዚህ ጋር 3 አይነት አፕዴት አማራጭ አለ። የመጀመሪያው ሴኪዩሪቲ አፕዴት የሚለው አለ። ይህ ማለት የዊንዶው ፊቸር አፕዴቶችን
በ1 አመት ያራዝምላችኋል። ሴኩሪቲ አፕዴት ደግሞ ከ4 ቀን በኋላ እንዲገባ ያደርግላችኋል ማለት ነው። ይሄ በጣም ወሳኝ የሚባል ነገር ነው። ምክንያቱም ፊቸር አፕዴት ሲደረግ ነው ብዙ ጊዜ ብሎክ የሚያደርገው ማለት ነው። ዊንዶውስ 11 አላስፈላጊ የሆነ ነገር ይጨምሩና ያ ነገር ላግ እንዲያደርግ ወር ደግሞ ክራሽ እንዲያደርግ ኢቨን ያደርጉታል ማለት ነው። ሶ ይህንን ነገር በ1 አመት ስለሚያራዝምልን አትሊስት ስቴብል ከሆነ በኋላ ነው የሚደርሳችሁ ማለት ነው እናንተ ጋር። ሌላኛው ደግሞ ዲሴብል ኦል አፕዴትስ የሚለው አለ። እሱ ምንድነው የሚያደርገው? ማንኛውንም አፕዴት ያስቆማል ማለት ነው። ምንም እናንተ ሳትፈቅዱ አፕዴት የሚያደርግ ነገር የለም። ሌላኛው ደግሞ እዚህ ጋር ዲፎልት ሴቲንግ የሚለው ነው። ዲፎልት ሴቲንግ የሚለው አሁን ላይ ያለው ሴቲንግ ነው ማለት ነው። እናንተ እየተጠቀማችሁ ባክግራውንድ ላይ ዊንዶውስ አፕዴትን አስጀምረው ዳውንሎድ አድርጎ ሪስታርት ያደርግባችኋል። ይሄ በጣም አላስፈላጊ እንትን ነው። እኔ መመክራችሁ ሴኩሪቲ ሴቲንግ የሚለውን ክሊክ ታደርጉታላችሁ። እሱ በጣም የተሻለ አማራጭ ነው ማለት ነው። ከዛ ወደ ኢንስቶል መለስና የምፈልገውን አፕ እዚህ ጋር ሁሉንም በአንዴ ማግኘት እችላለሁ ማለት ነው። ዳውንሎድ ያደርግላችኋል እና ደግሞ ዳውንሎድ ማድረግ ብቻ ሳይሆን ኢንስቶልም ያደርግላችኋል ወደ ሲስተማችሁ ማለት ነው። በአንዴ ብዙ አፕ ማውረድ ትችላላችሁ። የሚጠቀመው ዳውንሎድ ማናጀር ዊንጌት ይባላል። ዊንጌት ማለት ዳይሬክትሊ ከዋናው ዌብሳይታቸው እየሄደ ዳውንሎድ ነው የሚያደርግላችሁ ማለት ነው። ምንም ሞዲፋይ የተደረገ ምናምን ሳይሆን ቀጥታ ከራሳቸው ዌብሳይት ነው ዳውንሎድ የሚያደርግላችሁ ማለት ነው። እና በጣም አሪፍ ነው። ምክንያቱም እነዚህን አንድ በአንድ ዳውንሎድ አድርጋችሁ ኢንስቶል አንድ በአንድ ብታደርጉ ብዙ ሰዓት ይፈጀባችኋል። ሰርች ማድረግ ትችላላችሁ። ከዛ የምትፈልጉትን ትመርጡለታላችሁ። እኔ የተወሰኑ አፖችን እመርጣለሁ። የምፈልጋቸውን አፖች ቲክ አድርግና ኢንስቶል አፕግሬድስ አፕሊኬሽን የሚለውን ክሊክ አደርጋለሁ ማለት ነው። ከዛ መውረድና ኢንስቶል ማድረግ ይጀምራል ማለት ነው። ምንም ከእናንተ ኢንስቶል ማድረግ አይጠበቅባችሁ። ራሱን ኢንስቶል የሚያደርገው ዳውንሎድ ካደረገ በኋላ በጣም ሴፍ ናቸው። ምክንያቱም ምንም ሞዲፋይ የሚደረጉ ነገሮች የሉም። ቀጥታ ዌብሳይታቸው ላይ ሄዶ ነው የሚያወርድላችሁ ማለት ነው። ልክ ሲጨርስ ኢንስቶል ፊኒሽድ ይላችኋል። ከዛ ትመለሱና አሁንም በድጋሚ እዚህ ጋር ቲክስል የረሳነው ነገር በጣም ወሳኙ ነገር እዚህ ጋር ስትመጡ ታስክ ባራችሁ ላይ ዊጄት ያሳያችኋል። አላስፈላጊ ማስታወቂያ። ይሄ ደግሞ በጣም ሲስተማችሁን ላግ እንዲያደርጉ ከሚያደርጉ ነገሮች አንዱ ነው ማለት ነው። እነዚህንም ነገሮች እናስወግዳቸዋለን ማለት ነው። እዚህ ጋር ክሊር አድርገዋለሁ ሰሌክት የተደረገውን። ልክ እዚህ ጋር ትመጡና ሪሙቭ ዊጄት የሚለውን ክሊክ ታደርጉታላችሁ። ሌላኛው ደግሞ ሪሙቭ ኦል ማይክሮሶፍት ስቶር አፕስ የሚለውን ክሊክ ታደርጉታላችሁ። ይሄ በጣም ወሳኝ ነው። ምክንያቱም አላስፈላጊ ዊንዶውስ 11 ጋር የሚመጡ አፖችን በሙሉ ነው የሚያጠፋላችሁ ማለት ነው። እና አላስፈላጊ ሪሶርሳችሁን የሚጠቀሙ አፖች። ከዛ ራን ቲክስ ትሉታላችሁ። ከዛ እነዚህን አላስፈላጊ አፖችን ዲሊት ማድረግ ይጀምራል። ቢንግ ስፖርት፣ ቢንግ ኒውስ። አሁን ተመልከቱ ምን ያህል ክሊን እንደሆነ። ቅድም የነበረውና አሁን ያለውን ስትመለከቱ ሌላ ተአምር ነው ማለት ነው። ከዛ ክሎዝ ታደርጉታላችሁ። ሙሉ ለሙሉ እዛው ነው ዲሊት የሚሆነው ማለት ነው። ኦንላይን ነው ራን ያደረገው፣ የተጫነ ነገር የለም። ዊንዶውስ 11 ላይ አዲስ የመጣ ፊቸር አለ። ልክ እንደ ማክ የባትሪ ፐርሰንቴጃችሁን ማያ መንገድ ነው። ወደ ሴቲንጋችሁ ትመጡና ሲስተም ላይ ትገባላችሁ። ፓወር ኤንድ ባትሪ የሚለውን ክሊክ ታደርጉታላችሁ። እዚህ ጋር ባትሪ ፐርሰንቴጅ የሚለውን ኦን ታደርጉታላችሁ ማለት ነው። ያ ደግሞ ባትሪ ፐርሰንቴጃችሁን እዚህ ጋር እንድታዩት ያደርግላችኋል። ሌላው የምንጨምረው አፕ ይህ አፕ በጣም ስሞል ነው። ምንም አይነት ሪሶርስ አይጠቀምም። ይህንን ታስክ ባራችሁን ትራንስፓረንት ማድረግ ትችላላችሁ። ማይክሮሶፍት ስቶራችሁ ላይ የመታችሁ ትራንስኩበንት ቲቪ የሚለውን ኢስ ኦልሞስት 4 ሜጋባይት ምናምን ነው። ያው እዚህ ጋር ሳይዙ 4.3 ሜጋባይት ነው። ከራማችሁ ላይ የሚጠቀመው ከ5 በታች ሜጋባይት ነው ማለት ነው። ከዛ ዳውንሎድ አድርጎ ሲጨርስ ኦፕን ትሉታላችሁ። ከዛ ልክ ስትወጡ እንደዚህ ያመጣላችኋል። ኮንቲኒው ትላላችሁ። አያችሁት አሁን ምን ያህል እንደሚያምር። እዚህ ጋር ሙሉ ለሙሉ ትራንስፓረንት አደረገልን ማለት ነው። ከዛ ማውዛችሁን እዚህ ጋር ካመጣችሁት በኋላ ራይት ክሊክ አድርጋችሁ ታስክ ባር ሴቲንግስ የሚለውን ክሊክ ታደርጉና እዚህ ጋር ታስክ ባር ቢሄቪየርስ ላይ አውቶማቲካሊ ሀይድ የሚለውን ክሊክ ታደርጋላችሁ። ከዛ እዚህ ጋር ታስክ ቪው የሚለውን ኦን የነበረውን ኦፍ ታደርጉትና እዚህ ጋር ትመጡና ሰርች የሚለውን ሰርች አይከን ሶልኒ የሚለውን ትመርጣላችሁ። ከዛ እንደዚህ ክሊን የሆነ እይታ ይኖረዋል ማለት ነው። ከዛ እነዚህን አፖች ከዴስክቶፕ ላይ አጠፋቸዋለሁ ማለት ነው። ከዛ አንዴ ድራግ ካደረጋችሁ በኋላ አንዱን ወስዳችሁ ሪሳይክል ቢን ውስጥ ጨምሩት፣ ሁሉም ይጠፋል ማለት ነው። ከዛ ኤምፒቲ ያደርገዋለሁ ማለት ነው።
ሌላው ዴስክቶፕ ላይ የሚቀመጡ አፖች አይከናቸው በጣም ትልልቅ ነው። እዚህ ጋር ራይት ክሊክ አድርጋችሁ ቪው የሚለውን ክሊክ ካደረጋችሁ በኋላ ስሞል አይከን የሚለውን መርጣለሁ። ከዛ እዚህ ጋር ይሄ ብዙ ጊዜ ነው የምስጠቀም የምፈልገው ሪሳይክል ቢን እንዲኖር የምፈልገው እዚህ ጋር ነው፣ ኪክ ፎልደር ሜኑ ላይ ማለት ነው። ሶ ያንን ለማድረግ ራይት ክሊክ አድርገውና እዚህ ጋር ፒን ቱ ኪክ አክሰስ የሚለውን ክሊክ አድርጌ ልክ ወደዚህ ስመጣ ሪሳይክል ቢኑን እዚህ ጋር ነው ማየው ማለት ነው። ሶ ከዴስክቶፕ ላይ ሪሳይክል ቢኑን ለማጥፋት እዚህ ጋር መጥቼ ቪው የሚለውን ክሊክ ሳደርግ ሾው ዴስክቶፕ አይከን የሚለውን አጠፋዋለሁ ማለት ነው። አሁን በጣም ክሊን ሆነ ማለት ነው። እዚህ ጋር ራይት ክሊክ አድርጌ ፐርሰናላይዝ የሚለውን ክሊክ ሳደርግ ወደዚህ ይወስደኛል። ይሄኛውን ዚህም ፐርሰናሊ በጣም ይመቸኛል ማለት ነው። አሁን ምን ያህል ክሊን እንደሆነ ተመልከቱት። እዛ የምፈልጋቸውን አንዳንድ አፖች ታስክ ባር ላይ ፒን አደርጋቸዋለሁ ማለት ነው። የመጨረሻ አውትፑት ይህንን ይመስላል ማለት ነው። እንዴት ክሊን እንዳደረግ ነው ተመለከታችሁ። እዚህ ጋር በተጨማሪ ራይት ክሊክ አድርጌ ስታርት ሴቲንግ የሚለውን ክሊክ አድርጌ እዚህ ጋር ፎልደር የሚለውን ክሊክ ሳደርገው እንደዚህ አይነት ኦፕሽን ያመጣልኛል። እዚህ ጋር የምፈልጋቸውን ልክ ስታርት ሜኑ ላይ እዚህ ጋር እንዲመጡ የምፈልጋቸውን አይከኖች አስቀምጣለሁ ማለት ነው ለኪክ አክሰስ። እዛ ሴቲንግ እና ፎልደር እዛ ጋር እንዲሆኑ እፈልጋለሁ። እንደዛ ሳደርግ ልክ እዚህ ጋር ስነካ ሁለቱም ይኖራሉ ማለት ነው። በቀላሉ ለማግኘት ይረዳል ማለት ነው። ሶ እንዲያደርጋችሁ ኢንዱስትሪያል ክሊን ኢንስቶሌሽን ማድረግ ትችላላችሁ ማለት ነው። ጥያቄና አስተያየት ካላችሁ ኮመንት ላይ መጻፋችሁን እንዳትረሱ እና ኢንስቶል በምታደርጉበት ፕሮሰስ የተበላሸባችሁ ወር ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጠይቁ፣ ምላሽ የምሰጣችሁ ይሆናል። በቀጣይ ቪዲዮ እስከምንገናኝ መልካም ቀን፣ ቻው።